ስሜቱን አጣጥሙት። በጣም ነው ደስ የሚለው። እስማ ኢንጆይ አበባው ያጭስ ኑና ኢንጆይ አድርጉት። ዋ እንዴት ደስ እንደሚል ኑና ስሜቱን አጣጥሙት። ከስር ያለው ነገር ደግሞ በስማ ስሜቱን አታውቁ። ኑና እንጂ ያርጉት። አበባው ያጭስ እንክብካቤውን አያችሁ። ከስር ያለው ስሜት ደግሞ የተለየ ነው። የሆነ ነገር ካላያችሁ ካልገባችሁበት አይገባችሁም። ስለዚህ ኑና እንጆይ። በጣም ነው ደስ የሚለው። ትደሰቱበታላችሁ።